ሰለላሁ ዐለይሂ ወሰለም ምናሉ ሴት ልጅ ያለውና ከነ ህይወቷ ያልቀበራት የማያንቋሽሻት ወንድ ልጁን ከርሷ የማያበላልጥን ወላጅ አላህ ጀነት ያስገባዋል አሉ ምናሉ ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ያላት ከነ ህይወቷ ያልቀበራት የማያንቋሽሻት ከወንድ ልጁ የማያሳነሳትን ወላጅ አላህ Subhanahu Wa Ta'ala ጀነትን ያስገባዋል አሉ ረሱል ሰለላሁ ዐለይሂ ወሰለም ይህ ነው የነብያችን ሰለላሁ ዐለይሂ ወሰለም አስተምሮ ይህ ነው የረሱል ሰለላሁ ዐለይሂ ወሰለም ጎዳና ይህ ነው ለሴቶች ምን ያህል ተቆርቋሪ እንደሆነ የሚያሳየው የሳቸው መምህር ነገር ግን አላዋቂዎች ብዙ ቢሉም መጽሐፍ ቅዱስ ላይ ከመሄዳችን በፊት ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን ብለው ነግረውናል ሰው ሁሉ እንደማበጠሪያ ጥርስ እኩል ነው አሉ ማበጠሪያ ጥርስን ስታዩ ሁሉም እኩል ነው ጥርሶቹ ምናሉ አረብ የሆነው አረብ ካልሆነው አይበልጥም ጥቁሩ ከነጩ አይበልጥም ነጩም ከጥቁሩ አይበልጥም ሴትም ከወንዱ አትበልጥም ወንድም ከሴቱ አይበልጥም በምን ቢሆን አላህን በመፍራት ቢሆን እንጂ አለ ጌታችን አላህ Subhanahu Wa Ta'ala ቁርአን ላይ إن أكرمكم عند الله أتقاكم الله زند بلاج هونو يبلط تقوى ያለው ይበልጥ ፈሪሃ አምላክ የሆነው ይበልጥ አምላኩን የሚፈራሰው የሚታዘዘው ነው አላህ ዘንድ የሚበልጠው እንጂ በጾታ ምክንያት መበላላት የለም ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ቁርአንም ያስተምራል